ሰላም እንዴት ናችሁ? በሌላ ቪዲዮ ደግሞ አሁንም ተመልሼ መጥቻለሁ። ዛሬ የማሳያችሁ አንድ ፕሮጀክት ሰርታችሁ ሴቭ ካደረጋችሁ በኋላ ልክ ሴቭ ስታደርጉ የሚመጣ አድ ማስታወቂያ አለና እንዴት ነው እሱን ማስቀረት የምንችለው፣ እንዳይመጣ ማድረግ የምንችለው፣ እንዴት ነው ያን አድ ሪሙቭ ማድረግ የምንችለው የሚለውን ነው ማሳያችሁ። ሴቭ ቱ ጋላሪ ልክ ሴቭ ካደረግን በኋላ እንደዚህ አይነት አዶች ማስታወቂያዎች ይመጣሉ ማለት ነው። ሰው እንዴት ነው እነዚህን አዶች ማስቀረት የምንችለው የሚለው ነው ዛሬ ከኔ ጋር የምናየው። ሰው እናደርጋለን ሴቲንግ ውስጥ እንገባለን። እዛ ሰርች ጋር እንመጣና ሰርቹ ላይ ዲኤንኤስ ብለን ሰርች እናደርጋለን። ከዛ የሚመጣልን እንነካለን። ከዛ ፕራይቬት ዲኤንኤስ የሚለውን እንነካዋለን። እዛ ፕራይቬት ዲኤንኤስ ፕሮቫይድ ሆስት ነው የሚለውን ነካና እዚህ ጋር ይሄን እንጽፋለን ማለት ነው። ዲኤንኤስ ኤንኤስ ዶት ኤስ ዶት አድ ዶት ኮም ይህንን ከጻፈን በኋላ ሴቭ እንለዋለን ማለት ነው። ኦኬ እስቲ እንሞክረው አሁን ድጋሜ። ሴቭ ስናደርገው እንደዚህ ባለ መንገድ እነዚህን ረባሽ የሆኑ አዶችን ማስቀረት እንችላለን ማለት ነው። አመሰግናለሁ።